ይህን ቤተክርስቲያን ሰርቶ ከፈጸመ በኋላ ቅዱስ ይምርሃነ ክርስቶስ ለ18 ዓመታት ሰማያዊ ህብስትና ጽዋ እየወረደለት ቤተ መቅደሳዊ አገልግሎት ማከናወኑን ከመጽሐፈ ገድሉ እናነባለን። እንደ ፈረንጆቹ አቆጣጠር በ1520ዎቹ ዓመተ ምህረት ወደ ሀገራችን የመጣው ፖርቹጋላዊ ጎብኝ ፍራንሲስኮ አልቫሬዝ በወቅቱ የነበሩት ካህናት የነገሩትን ዋቢ አድርጎ ቅዱስ ይምርሃነ ክርስቶስ በቤተ መቅደስ የክርስቶስን ስጋና ደም በቅዳሴ በማክበር 40 ዓመት ማገልገሉን መዝግቧል። መጽሐፈ ገድሉ እንደተመዘገበው ቅዱስ ይምርሃነ ክርስቶስ ቤተክርስቲያኑን በወርቅና በብር ለማስጌጥ መሰል የከበሩ ማዕድናትን ፍለጋ ሰራዊቱን አስከትሎ ወደ አረብ ሀገር ተጉዟል። ይሁንና በዚያው ባሕረ ምድር ላይ ያለ በድንገት ታመመና በ97 ዓመቱ ጥቅምት 19 ቀን በማረፉ ምክንያት ሰራዊቱ የቅዱሱን አስከሬን ተሸክመው ወደ ሀገሩና ወደ ቦታው ተመልሰዋል። ሥርዓተ ቀብሩም በሊቀ ጳጳሱ አትናቴዎስ መሪነት ከቤተክርስቲያኑ አጠገብ በስተደቡብ ምስራቅ አቅጣጫ በዋሻ ውስጥ ተፈጽሟል። ይህ በድንኳን አምሳል ታንጾ በመጎናጸፊያ ተሸፍኖ የሚገኘው የቅዱስ ይምርሃነ ክርስቶስ መቃብር በዋሻ ውስጥ ከሚጎበኙት ቋሚ ቅርሶች ውስጥ አንደኛው ነው። ከልዩ ልዩ ቦታ ወደ ቅዱስ ይምርሃነ ክርስቶስ የሚሄዱ መንፈሳዊ ተጓዦች ፍታኝ ይምርሃነ ክርስቶስ እያሉ መቃብሩን 3 ጊዜ መዞር የታወቀና የተለመደ መንፈሳዊ ተግባር ነው። የቅዱስ ይምርሃነ ክርስቶስ ዓመታዊ በዓል በረፍት ቀኑ ጥቅምት 19 በርካታ ምዕመናን በሚገኙበት በድምቀት ይከበራል። ቅዱስ ይምርሃነ ክርስቶስ ክህነትን ከንግስና ጋር ጣምሮ ኢትዮጵያን ለ40 ዓመት መርቷል። ቅዱስ ይምርሃነ ክርስቶስ በኢትዮጵያ ታሪክ እጅግ ገናና ከሆኑና በዓለም አቀፍ ደረጃ ታዋቂ ከሆኑት የሀገራችን መሪዎች ውስጥ የሚመደብ ነው። አስቀድሞ እንደተገለጸው የመካከለኛው ዘመን ቁልፍ ዓለም አቀፍ ክስተት የነበረው የመስቀል ጦርነት የታወጀው በቅዱስ ይምርሃነ ክርስቶስ ዘመነ መንግስት ነው። የገናና ንጉስ የግብጽ ሙስሊም ሱልጣኖች በአገራቸው የሚኖሩ ክርስቲያኖችን ስቃይ ሲያብዙባቸውና ሲያሳድዷቸው ክርስቲያኖችን ለመታደግ ሱልጣኖቹን ለማስደንገጥ የአባይን ወንዝ ለመገደብ ሙከራ ያደርግ እንደነበር ተመዝግቧል። በአንድ ወቅት የአባይ ወንዝ በግብጽ እያነሰ በመሄዱና ግብጻውያንም በውሃ ጥም እንዳያልቀው በመፈራቱ የግብጽ መሪዎች ተደናግጠው የአባይ ውሃ እንዲለቀቅላቸው ለሽምግልና አማላጅ አድርገው የእስክንድሪያ ሊቀ ጳጳስ የነበሩትን አቡነ ሚካኤልን ወደ ኢትዮጵያ እንዲላኳቸው ይነገራል። ሊቀ ጳጳሱም በአባይ ውሃ መቆም ጉዳቱ ለኛ ለክርስቲያን ወንድሞቻችሁ ጭምር እንጂ ለእስላሞች ብቻ አይደለምና ተልኬ የመጣሁትም ለዚህ ነው በማለት ውሃው እንዲለቀቅላቸው ለንጉስ ይምርሃነ ክርስቶስ ተማጽኖ አቅርበዋል። የሊቀ ጳጳሱም ጥያቄ በንጉሱና በሕዝቡ ተቀባይነት ስላገኘ ሊቀ ጳጳሱ በደስታ ወደ ሀገራቸው መመለሳቸው ይተረካል። ቅዱስ ይምርሃነ ክርስቶስን ደግነት፣ ክርስቲያናዊ የብቃት ደረጃውንና መንፈሳዊ አስተዳደሩን በዝና ሰምተው ይህንን ለማየት ከመካከለኛው ምስራቅ ማለትም ከግብጽ፣ ከግሪክ፣ ከኢየሩሳሌም፣ ከሶሪያና ሌሎች አካባቢዎች ወደ 6000 የሚጠጉ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናትና መነኩሳት የተካተቱበት ክርስቲያኖች ወደ ኢትዮጵያ መምጣታቸው ተመዝግቧል። እነዚህም ክርስቲያኖች በጆሮአቸው የሰሙትን በዓይናቸው ስላዩትና በንጉሱ ገቢረ ተአምራትና መንፈሳዊ ሕይወት ተመስጠው ወደ ሀገራቸው ሳይመለሱ እስከ ለተሞታቸው ድረስ በዚያው እንደቆዩ ይነገራል። እስከዛሬ ድረስ አጽመ ቅዱሳን ተብሎ ምንም ሳይፈርስ በክብር አንድ ላይ በቤተክርስቲያኑ ዙሪያ በስተምዕራብ አቅጣጫ በዋሻው ውስጥ ይገኛል። ቅዱስ ይምርሃነ ክርስቶስን ሊጎበኙ ከመጡ ሰዎች መካከል ሊቀ ጳጳሱ አቡነ አትናቴዎስ በዋናነት ይጠቀሳሉ። በሊቀ ጳጳሱ ጉብኝት ቅዱስ ይምርሃነ ክርስቶስ እጅግ ተደስቶ በዘመኑ ለነበሩት የእስክንድሪያው ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ከፍተኛ ምስጋና ማቅረቡና እሳቸውም ኢትዮጵያን እንደጎበኙ ግብዣ ማድረጉ በገድሉ ተመልክቷል። ሊቀ ጳጳስ አቡነ አትናቴዎስ ልዩ ልዩ ማስረጃዎችን በመጥቀስ የድንግል ማርያም የአስራት ሀገር የሆነችው ኢትዮጵያ በፈጣሪ ዘንድ የተወደደችና የከበረች ሀገር መሆኗን ለቅዱስ ይምርሃነ ክርስቶስ ገልጸውለታል። ቅዱስ ይምርሃነ ክርስቶስ ለቤተ ክርስቲያኑ ስራ የሚሆኑ ልዩ ልዩ እንጨቶችንና የከበሩ ማዕድናትን በስጦታ ከውጭ ሀገር ዜጎች ያገኝ ነበር። ለዚሁም እጅግ ውድ የሆነው አርዘ ሊባኖስ ወይም የሊባኖስ ዝግባ የተባለውን እንጨት እብነበረዶችንና ሌሎች እጅግ የከበሩ ማዕድናትን ለቤተ ክርስቲያን ስራ መጠቀሙ በሳይንሳዊ መንገድ ሳይቀር ተረጋግጧል። እስከዛሬ ድረስ በቤተ ክርስቲያኑ ተጠብቀው የሚገኙትና አልፎ አልፎም ለጎብኚዎች የሚታዩት ረጃጅም መያዣ ያላቸው በርካታ መስቀሎች ለቅዱስ ይምርሃነ ክርስቶስ በዘመኑ በስጦታ ከውጭ ሀገር ሰዎች የተበረከቱ ናቸው። በገድሉም ላይም ቅዱስ ይምርሃነ ክርስቶስ ረጃጅም መስቀሎችን ከግብጻውያንና ሮማውያን በስጦታ እንዳገኘ ተገልጿል።